ይሄን ሲያዩት ራሱ የሚያምር ለጤና ጠቃሚ የሆነ ሰላጣ ፕሮቲንም አለው። ለክብደት መቀነስ ለጤና ጠቃሚ ነው። ላይክ ሰብስክራይብ እያደረጋችሁ ወደ አሰራሩ እንሂድ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ሁሉ አማን ሁሉ ሰላም ከኔ ጋር ሁሉም ሰላም ነው አልሐምዱሊላ። ዛሬ በምታዩት መልኩ ይሄንን የመሰለ አታክልት ይዤ ብቅ ብያለሁ። አታክልቶቹ ምንድን ናቸው? ቲማቲም፣ ኪያር፣ ካስ፣ ሽንኩርት ሽንኩርት ወይም ደግሞ ቡቃያ ሽንኩርት ቅጠሉ ማለት ትችላላችሁ። ሽንኩርት ኖርማንም አቅርብ ያለው አቮካዶ፣ እንቁላል፣ ቦሎቄ፣ ባቄ አተር ሽምብራ ማለት ነው። ሽምብራ፣ ጅርጅር በቃ እነዚህን አቅርብ ያለው ኪያር ብያችኋለሁ ይመስለኛል። ከስ ኪያር፣ ኖርማን ሽንኩርት እና እሸቱን ሽንኩርት አቮካዶ ነው ያቀረብኩት። በዚህ መልኩ ነው የምቆርጠው። ቲማቲሙን እንዳያችሁት ተለቅ ተለቅ አርጌ ነው። ኪያሮም ደግሞ እዚህ ላይ ጠቆር ያለ ነበረ፣ እሱን አስወገድኩት ማለት ነው። ከአታክልት ላይ የሆነች ትንሽ ጠቆር ያለች ነገር ካለች በፍጹም እንዳትጠቀሙ፣ አስወግዱት ማለት ነው። አስወግዱት። እሳት የማይነካው ነገር ላይ የሆነች ነገር ካለች አስወግዱት። በቃ ጽድት ነው ማድረግ። እኔ አሁን ካሴን በደንብ አጥቤ ነው በማጥለሊያ ነው ያደረኩት። ካሱንም ጅርጅሩንም ማንኛውንም አታክልቶች በጨው ዝፍዝፍ አረኩት ለ10 ደቂቃ የሚያክል ከልና ጨው ወይም ደግሞ ሎሚ ማድረግ ትችላላችሁ። ከዛ ዝፍዝፍ አድርጌ ቁጭ አደርገዋለሁኝ። ከዛ ጥብ አድርጌ በማጥለሊያ ነው የማደርገው። ሌላ ስራዬን እቃዎችን አሁን ምሳሌ መክተፊያዎችን ምናምን እስከማዘጋጅ ድረስ ይኸው ሳህኔንም ማቀላቀያዬን አቅርቤያለሁ። እነሱን እስከማዘጋጅ ድረስ አታክልቴን አጥቤ ቁጭ አድርጌ ነው መጀመሪያ እምቆርጠው። እዛች ጋር ሳህኑ ላይ ያለችው አቮካዶን የብቻ ነበር እንትን ያልኩት ማለት ነው። እና የብቻ ቆርጬ እዛ ላይ አድርጌው ነበር፣ ግን ለእናንተ ላሳያችሁ ብዬ በአንድ ላይ አረኩት ማለት ነው። ይሄ ካስ ነው፣ ያው እንደምታውቁት ታውቁታላችሁ። አጥቤዋለሁኝ፣ ፏርጌዋለሁ። አድቅቄ አልቆርጥም እኔ ሰላጣ ለምን እንደው አላውቅም፣ በተፈጥሮ ሆኖብኝ ሰላጣ ከፍ ከፍ ብሎ መቁረጥ ነው የምፈልገው። እንደውም ዛሬ ይህን እንትኑን ካሱን አደቀኩት። ለምንድን ነው እያልኩ ነው በራሴ ራሱ ማለት ነው። በሹካ ነው ሰላጣ መብላት የምወደው፣ በሹካ ነው ሰላጣ መብላት የምወደው። በቃ ኖርማን በትልልቁ ነው። አሁን እየቆረጥኩኝ ወደ ማቀላቀያ ነው የማረገው። ማቀላቀያ ሳህኔ ጋር ሁሉንም በምፈልገው ሳይዝ ቆርጠዋለሁ። ይሄ ጅርጅር ነው። ያው ጅርጅሩን በደንብ ነው ያጠብኩ። ቅጠሎቹ እስከሚቆራረጡ ድረስ ነው ችፍችፍ አድርጌ ያጠብኩት። ጅርጅሩን የምታውቁ ሰዎች ቅጠሉ እስከሚበጣጠስ ድረስ ነው ያጠብኩት። ምክንያቱም እሱ አፈር አለው፣ ትሎች አሉት። ግን ደግሞ ከሰላጣ ላይ በተለይ ሽንኩርት ጋር ካለው ሽንኩርት ጋር እና ሎሚ ጋር ለየት ያለ ጣዕም አለው። በጣም እወደዋለሁ ጣዕሙን። ኖርማል እንደዚህ ራሱ ሰው ይበላዋል። እኔ ግን በሰላጣ ነው የምወደው። ይሄ እሸት ሽንኩርት ነው። እሸት ቀይ ሽንኩርት ነው። እንደምታዩት ግንዱ ነው እንቡጡ ማለት ነው። አዲሱ በቃ ቡቃያው። ከዛ ቆራርጠውና በእጄ እንዲቁርጥ አድርጌው ለመክተፍ እንዲመቸኝ ከአራት ቦታ ላይ አደርገውና እቆርጠዋለሁ፣ ከትፈዋለሁ ማለት ነው። ስከትፍ ምንድነው እሱንም አላደቃውም፣ ከፍ ከፍ ነው እንትን እሸት ስለሆነ ያን ያህል እንትን የሚል ቃና የለውም፣ የሚያስጠላ ቃና የለውም። ሎሚ ካለው ደግሞ የሆነ ምግብ ሎሚና ጨው ካለው ብዙም አፋችሁ ላይ ሽንኩርቱ አይወጣም። እሱም ደግሞ ሰላጣ ምናምኖቹ ሌላዎቹ አታክልቶች ስላሉ የእሱ ጣዕም የእሱ ሽታ ሊወጣ በጭራሽ አይችልም ማለት ነው። እና እንደዚህ ቆርጠዋለሁ። እንደምታዩት ተለቅ ያለ መሰለኝ። ይሄ ወደ እግሩ ያለውን መሀል ለመሀል ሰነጠቅኩት ማለት ነው። እንደዚህ አድርጌ ቁርጥ አደርገውና አሁንም እንደምትለምደው እዛው ሳህናችን ላይ ነው የምናደርገው። ማቀላቀያ ሳህናችን ላይ እናደርገውና ወደ ሌላኛው መቁረጥ እንሄዳለን ማለት ነው። እዩት፣ ከፍ ከፍ አድርጌ ነው የቆረጥኩት እንደምታዩት ማለት ነው። ሰላጣ በፈለጋችሁት መልኩ እናንተ መቁረጥ ትችላላችሁ። ይሄ የኔ ምርጫ ነው። ከዛ እንቁላል አደራጅቻለሁ። እንቁላል ምንድን ነው? እንቁላል ጥቅሙ በቃ ጥቅም አለው። እንቁላል ታውቃላችሁና እኔ እንቁላል ቀቅሎ መመገብ እፈልጋለሁኝ። ግን ትንሽ ሽታ አለው፣ እኔ አልወደውም። ለምን እንደሆነ አላውቅም። ትንሽ ሽታ የለውም ያን ያህል እንቁላል ታውቃላችሁ። ግን እኔ ጋር ሲደርስ አፍንጫ የሆነ ሽታ አለው። ግን ከሰላጣው ጋር ከምኑ ጋር ሲሆን
ከሎሚው ጋር ከሌሎቹ አታክልቱ ጋር ሲሆን ሽታውን እረሳዋለሁ ማለት ነው። ይሄ አቮካዶ ነው። ይሄው ቅድም ስላችሁ የነበረው እዛ ላይ አድርጌው ነበረ። አቮካዶን ኦልሬዲ ፍሬውን አውጥቼ ቆዳውን ልጬ እዛ ጋር ነበር ያረኩት መጀመሪያ ላይ እና እንደዚህ ከፍ ከፍ አድርጌ ነው አቮካዶን የምቆርጠው። በምታዩት መልኩ ነው አቮካዶን ቆረጥኩኝ። ከዛ ሽንኩርቱን ግማሽ ነው የማደርገው እኔ ግማሹ ነው የምጠቀመው። ምክንያቱም ያ እንቡጡ ቅጠሉ ሽንኩርት አለ። አሁን ደግሞ ይሄ ግማሹን ብቻ ነው የምጠቀመው። ግማሹን እመልሰዋለሁ እዛ ሳህኔ ላይ፣ ምክንያቱም ለሌላ ጊዜም ሆነ ለምንም ሆነ ይሆነኛል ማለት ነው። እንቁላሌን እዛ ሳህኑ ላይ አረኩኝ። ይኸው መለስኩት። ይሄኛውን እንቁላሉን ጨረስን። አሁን ጨው ላምጣና ጨውና ሎሚን የምጠምቅበት ማጥለያ ማምጣት ይኖርብኛል። ይኸው ማጥለያዬን አመጣሁኝ። ጨውና ማጥለያዬን አመጣሁኝ። ይሄው ጥምቅ አደረኩት። ለምን ማጥለያ እንደመጣሁት መቼም ሳይገባችሁ አይቀርም። የሎሚ ፍሬ ወደ ሰላጣው እንዳይገባብኝ ነው። ምክንያቱም ስንበላ የሎሚውን ፍሬ ስናገኘው ስናደርገው የመማረር ባህሪ ስላለው እኔ ደስ አይለኝም እና ፍሬውን ማውጣት ስላለብኝ ማጥለያዬን አምጥቼ እንደዚህ ጥልል አደረኩት ማለት ነው። ጥልል አድርጌው ፍሬውን ቆይ ያሳያችኋለሁ። በቃ ፍሬው ማለት ነው አይታይም። አሳያችኋለሁ ብዬ ቆይ እየታየ አይደለም ይመስለኛል። በቃ አልታየም። እንግዲህ ምንም ማድረግ አልችልም። እሺ ከዛ ሎሚዬን ንስንስ አደርግበታለሁ እኔ በምፈልገው መጠን። ያው ይታያቸው ብዬ ተስፋ አደርጋለሁ። ከፍ አድርጌ ስላደረኩት ካሜራ ውዶችዬ ስልኩን አስቀምጬው ነበር እስካሁን። አሁን አነሳሁት ከላይ አረጌ ላሳያችሁ ብዬ። በአንድ እጄ ነው እንግዲህ የምሰራው። ምንም ማድረግ አልችልም። ካሜራ ማስቀመጫ አላገኘሁም ለጊዜው፣ ግን ወደፊት አስተካክላለሁ። ካሜራ ማስቀመጫ ማይክም እጠቀማለሁ ኢንሻአላ ማለት ነው። እንቁላላችንን በዚህ መልኩ ነው የምንቆርጠው። 4 ቦታ ነው የምንከፍለው። አንዱን እንቁላል 4 ቦታ፣ አንዱን እንቁላል 4 ቦታ እንከፍለውና ሰላጣው ላይ ነው የምንጨምረው ማለት ነው። እና እኔ በጣም ወድጄና የምጠቀመው ነው። ብዙ ጊዜ እጠቀመዋለሁ ይሄን ማለት ነው። ቦርጭ መቀነስ ከፈለጋችሁ፣ ክብደት መቀነስ ከፈለጋችሁ በተለይ በጣም ለየት ያለ ነው እና እዚህ ላይ እንደዚህ ያደርገዋለሁ። እናንተ እንቁላሉን ማቀላቀል ካልፈለጋችሁ እንቁላሉን ሰላጣችሁን ከመብሊያችሁ ሳህን ላይ ታረጉና ኦልሬዲ ሰላጣውን አቀላቀየዋለሁ ቅድም። አሁን እንትን ሎሚውና ጨው ምልሁ እንቁላሉን እንዲነካው ስለፈለኩኝ ነው። እዚህ ጋር ትንሽ መሰል ማድረገው። በደንብ ካቀላቀልኩት የመፈርፈር ባህሪ ያለው እንዲፈረፈር የማትፈልጉ ከሆነ እናንተ እንቁላሉን የብቻ ታስቀምጡና ሰላጣችሁን እንደዚህ ሳህን ላይ፣ በነገራችን ላይ ሳህኑን አጥቤ በሶፍት አድርቄ አዘጋጅቸው ነበረ። ስለዚህ አሁን ቀጥታ እኔ ሰላጣዬን ሳህኔ ላይ እየጨመርኩ ነው ማለት ነው። ሳህኔ ላይ ከጨመርኩኝ በኋላ እንደዚህ አድርጋችሁ እናንተ እንቁላሉን ከላይ ቁጭ ማድረግ ትችላላችሁ። እኔ ግን ትንሽ ሎሚውን ስለምፈልገው ለሽታውም እንቁላል ትንሽ ከርፈት ማለት ባህሪ ያለው ማለት ነው፣ እንደኔ ማለት ነው። እንደ ሌላው ሰው ደግሞ አላቅም። ግን እንቁላል ደግሞ ለሰውነታችን ጠቃሚ ስለሆነ ግዴታ መመገብ አለብን። ስለዚህ እንደዚህ እናደርገውና በደንብ በሚያምር መልኩ ሳህናችሁ ላይ ካረጋችሁ በኋላ ላይ እንቁላላችሁን ማስቀመጥ ትችላላችሁ እና ለጤና ጠቃሚ ነው። በዚህ መልኩ ተመገቡት ብዬ ነው መመክራችሁ። እና ስፖርት እየሰራችሁ ከሆነ ክብደት ለመቀነስ ማሰብ የምትፈልጉ ከሆነ እነዚህችን ነገር ብትመገቧት፣ ሽንኩርት እና አቮካዶ፣ ቦሎቄ፣ ሽምብራ፣ እንቁላል፣ ኪያር እንዲሁም ደግሞ ከስ እና ቲማቲም ነው የተጠቀምኩት እኔ። ሎሚ እና ጨው፣ ሌላ ነገር የተለየ ነገር የተጠቀምኩት ነገር የለም። በጣም ወድጄውና አፍቅሬው የምበላው ምግብ ቢሆን ሰላጣ ነው። እኔ ይሄን በጣም ነው የምወደው። ከዛ ላይ አቮካዶ የራሱ ልስልስ ያለ ጣዕም አለው። አቮካዶ የምትመገቡ ሰዎች የራሱ የሆነ ልስልስ ያለ ጣዕም አለው። ቦሎቄውም እንደዛው፣ ሽምብራውም እንደዛው። ሽምብራው የተቀቀለ ነው። ቦሎቄውም እንደዛ የተቀቀለ ነው። እንቁላሉም የተቀቀለ ነው። ያልተቀቀለው ነገር እነ አቮካዶ እነ ቲማቲም ናቸው። በዚህ መልኩ እንመገበዋለን። ቀምሼዋለሁ። እንደዚህ በማንኪያ አንስቼ ቀምሼዋለሁ። ጨው ሎሚውም በምፈልገው መጠን ነው። እኔ ጨው ይሄን ያክል አድርጉ በማንኪያ ምግብ ስሰራ ይሄን ያክል ማንኪያ ይሄን ያክል ብዬ አላውቅም። ምክንያቱም እንደምንሰራው ምግብ ነው። እየቀመሳችሁም ጨዋችሁን መጨመር ትችላላችሁ ውዶችዬ። ይሄን ይመስላል ቪዲዮ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አዘንጉ። ሼር አድርጉልኝ። የምወዳችሁ እና የማከብራችሁ ቤተሰቦቼ በሼር